እዚህ ላይ አደርጋለሁ ማለት ነው። ታያችኋል ብዬ አስባለሁ። እዚህ ጋር አንድ አደርጋለሁ፣ እዚህ ጋር ሁለተኛውን ውድ ቤተሰቦቼ ቻናሌ ተከታታዮች ዛሬ ወደ ቻናሌ የመጣችሁ ሁሉ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ ከኬክ ስራ ትንሽ እንትን ብያለሁኝ። ዛሬ የዲኮር ስራ ነው ይዤላችሁ የመጣሁት። ዲኮር ስራ ለነገሩ ትንሽ ቆይቻለሁኝ አይደለ ከሰራሁኝ። በተለይ ይሄ በእጅ የሚሰሩ ማለት ነው እንጂ አንዳንድ ዲኮር ማድረግ ምናምን ነገሮችን አደርጋለሁ። ግን በእጅ የሚሰሩ ነገሮችን ዲአይዋይ የሚባለው ማለት ነው እሱ ትንሽ ተወት አድርጌ ነበር። ዛሬ አንድ የወደድኩትኝ የግድግዳ ዲኮሬሽን አለ። ለሱ የሚሆኑኝን እቃዎች እዚህ ጋር አዘጋጅቻለሁ። እዚህ ጋራ የምታያቸው እነዚህ እንጨቶች እንደዚህ ታሽገው የመጡ ናቸው። አሁን አውጥቼው ነው። እነዚህ በጣም ቀጭን አይደሉም፣ በጣም ወፍራም አይደሉም። ቆንጆ ሳይዝ ያላቸው ናቸው እንደምታዩቸው። ለምፈልገው ዲኮር በጣም የምፈልገው አይነት መጠን ነው ያዘዝኩት ማለት ነው። እንደዚሁም ደግሞ በኋላ ላይ ማለት መጨረሻ ላይ ሁሉንም ሰርቼ ከጨረስኩኝ በኋላ ደግሞ እንደ ዲኮር የምጠቀምበት መስታወቶች ናቸው። እነዚህ በጣም የሚያምሩ እንግዲህ መስታወት በጣም ነው ቤት የሚያሳምረው ልነግራችሁ አልችልም። በተለይ እንደዚህ ትንንሾች በተለያየ ሳይዝ እኔ በጣም ብዙ አለ። ቁም ሳጥን ላይ፣ ግድግዳ ላይ፣ ኮሪደር ላይ፣ እዚሁም ሳሉ በጣም ነው የሚያሳምሩት በነገራችን ላይ እና አሳያችኋለሁ ገባ አድርጌ መስታወት የሰራኋቸውን ዲኮሬሽኖች ማለት ነው እንዴት ልዩ እንደሆኑ። በተለይ ከላይ ሰርታችሁ ከጨርሳችሁ በኋላ የላይኛውን ሽፋን ስትገልጡት በቃ የሆነ ሳውባ ነው የሚሆንባችሁና በጣም ነው የሚያሳምሩት። እንደዚሁም ከለር የምፈልገው ይሄንን የእንጨት ከለር አይደለም የምፈልገው፣ ከለሩን መቀየር ስለምፈልግ እዚህ ጋር የምታዩትን ጥቁር አይደለም፣ ይሄ ምንድን ነው የሚባለው ጥቁር ሳይሆን ልክ ሶፋው ጋር ስለሆነ የማደርገው የሶፋውን አይነት ከለር ነው እና ዱንክል ማለት ደመቅ ያለ ግሬ ማለት ነው። ጠቆር ያለ ግሬ ከለር የእሱ አይነት ከለር ነው እና መጨረሻ ላይ ከሰራሁ በኋላ እቀባዋለሁ ማለት ነው። መጀመሪያ መቀባት ይቻላል ለነገሩ፣ እያንዳንዱ መቀባት ትንሽ እንትን ስለሚል አንድ ላይ ካለቀ በኋላ እቀባዋለሁ። እንደዚሁም ደግሞ ለማጣበቂያ የምጠቀመው ይሄንን የኤሌክትሪክ ማጣበቂያ ነው ማለት ነው። አሁን ቀረብ አድርጌ እንዴት አድርጌ እንደምሰራው ካሜራውን ወደዚህ አስጠግቼ አሳያችኋለሁ። እሺ ቤተሰቦቼ አሁን እንዴት ነው የማደርገው መሰላችሁ? እንደዚህ ሶስቱን ማለት ነው እንደምታዩት በሁለቱም ሳይድ እንደዚህ አይነት ቅርጽ ያመጣል፣ እንደ ደረጃ አይነት ማለት ነው። በዚህ ጋራም እንደዛው ማለት ነውና በእኩል ሳይዝ እንደዚህ ሶስቱን በእኩል ሳይዝ ማለት ነው። ለምሳሌ 5 ሴንቲሜትር ካደረጋችሁ ሁሉንም 5 ሴንቲሜትር ለምን እንዳይዛባ ማለት ነው። እንደዚህ ሶስቱንም እንደዚህ አጣብቂያቸው ከዛ በኋላ ነው ትክክለኛውን ሱዛን አብሬ የምሰራውን ዲኮር የምሰራው ማለት ነውና አሁን እነዚህን አጣብቃቸዋለሁኝ። አሁን ይሄንን እሰካዋለሁ።
እንደምታዩት እንደዚህ ሶስቱን አጣብቄ መጥቻለሁኝ። አሁን እዚህ ጋራ ዲዛይኑን እንሰራለሁ ማለት ነው። እንዴት እንደማደርግ እዚህ ጋራ እንደምታዩት ወረቀት ላይ መጀመሪያ እንትኑን አድርጌዋለሁ፣ እንደዚህ ዲዛይን አድርጌዋለሁ። አሁን ይሄንን የወረቀቱ ዲዛይን እዚህ ላይ አደርጋለሁ ማለት ነው። ይታያችኋል ብዬ አስባለሁ። እዚህ ጋራ አንድ አደርጋለሁ፣ እዚህ ጋር ሁለተኛውን፣ ሶስተኛ፣ አራተኛ፣ ጓደኞቼ ቤተሰቦቼ እንግዲህ እንዳያችሁት ቆንጆ ደርቆልኛል። በሁለቱም ሳይድ ቀባውት። እንደምታዩት እንደዚህ ቆንጆ ይዟል። አሁን ምንድነው የማደርገው? እዚህ ጋር ቅድም ያሳየኋችሁ መስታወቶች አሉ። በተለያየ ሳይዝ ነው። ይሄ ትልቅም አለው። ትልቁን አልፈልግም እኔ እንደዚህና ይሄኛውን ትልቁን ይሄ መለስተኛውንና እንደዚህ እንጠቀማለሁ ማለት ነው። ይሄንን እያነሳሁኝ እንደዚህ ጠርዛቸው ላይ ማለት ነው ሁለቱ የሚገናኙበት ላይ አደርግበታለሁ። ያው ለዲኮሬሽን ነው የማደርገው።
በምትፈልጉት ቦታ ያው እኔ እንዲሁ እያየሁኝ እዚህ ጋር ባረገው እያልኩኝ ነው የማረገው። ግዴታ አይደለም እዚህ ጋር ያረኩበት ምንም ምክንያት የለውም። ግን እናንተ ደስ ያላችሁ ቦታ ግን ሰጠርጠር አድርጌ ማለት ነው። ሁሉም አንድ ቦታ አራ እንዳይሆን ከዛ ደግሞ መለስ ያለ አለ፣ እንደዚሁም ደግሞ አነስ ያለ አለ ደግሞ እሱንም እንደዚሁ እያየው እጄ እንደምታዩት ቀለሙ አጥቁሮታል። ጓንት አልተጠቀምኩኝም። ለነገሩ ይለቃል። አሁን ድጋሚ አንድ ሁለቴ ብታጠበው ይለቃል። ዋው እንደምታዩት እንደዚህ ሆኗል አልቆ። በጣም ነው የሚያምረው። አሁን እዛ ሶፋው ጋራ ነው የምሰቅለው። እዛ ጋር ደግሞ ሰቅያው አሳያችኋለሁ።
በፈለጋችሁት አቅጣጫ መስቀል ትችላላችሁ። ከፈለጋችሁ እንደዚህም በቁመቱ ማለት ነው፣ ወይንም ደግሞ በጎን ደግሞ አዙሬ ያሳያችኋለሁ።